ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንግዲህ ዛሬ የነዚህ ጥንዶች ማለት ነው ድል ባለ ሰርግ የተለያዩ የመንግስት አባላት በተሰበሰቡበት ድል ባለ ሰርግ ተደግሷል ማለት ነው። ያለው ማማሩ ማለት እንዲህ ነው ማለት ነው። ሰምታችኋል? ዋው በጣም ደስ ይላል። የአብርሃም የሳራ ያድርግላችሁ እያላችሁ እንግዲህ መርቋቸው ማለት ነው። እንግዲህ ብዙ ባለስልጣናት የውጭም ሆነ የሀገር ውስጥ የአፍሪካ በአጠቃላይ ባሉበት ነው ይሄ ድግስ የተደገሰው እና እንግዲህ ብዙ ባለስልጣናት እንዳሉበት ነው ይህ ሰርግ ማለት ነው። ሁለቱም እንግዲህ የአውሮፕላን አብራሪ የስራ ባልደረባዎች ናቸው። ደስ በሚል እንዲሁም የፈረስ ባለበት የፈረስ እንትን ባለበት ፈረሶች በተገኙበት በዓላዊ ኢትዮጵያዊ የሆነ ሰርግ ነውና ብዙዎቹን እያነጋገረ ያለ ሰርግ ነው። በጣም ደስ ይላል ማለት ነው። የእውነት በጣም ደስ የሚለው እንግዲህ መሀሌት ተረፈና የወንድማችንም ሰርግ ማለት ነው። ይሄን በመሰለ መልኩ ብዙዎችን እያነጋገረ ይገኛል ማለት ነው። እና ባለስልጣንና የትልቅ ሰው ልጅ ይባላል አሉ ኢትዮጵያ እንደዛ ነው የሚባለው አሉ እውነት ነው። ዶክተር ወርቅነህ ገበየሁ ልጅ ካፒቴን አማኑኤል ወርቅነህና ካፒቴን መሀሌት ተረፈ ሰርግ ስነ ስርዓት እጅግ አነጋጋሪ ሆኗል። ቪዲዮ ላይ እንዳያችሁት በዚህ ሰርግ ስነ ስርዓት ላይ የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ በአዲስ አበባ በተከናወነ የዶክተር ወርቅነህ ገበየሁ ልጅ ሰርግ ላይ መታደማቸውን ኬንያንስ የተሰኘው ጋዜጣ በፎቶ አስደግፎ ለንባብ አብቅቷል። ከወርቅነህ ገበየሁ ጋር እጅ ለእጅ ተያይዘው ደስታቸውን ሲገልጹ ሙሽሮችንም ሰላም ሲሉ ታይተዋል። የሰርግ ስነ ስርዓቱ እንግዲህ የካፒቴን አማኑኤል ወርቅነህና የካፒቴን መሀሌት ተረፈ ጋብቻ መሆኑ ይፋ ተደርጓል። ከኢትዮጵያም በርከት ያሉ ኃላፊዎች ተገኝተዋል። ከነዚህ ውስጥ የቀድሞቹ የኢትዮጵያ ፕሬዝዳንቶች ሳህለወርቅ ዘውዴና ዶክተር ሙላቱ ተሾመ ተገኝተዋል። የአፍሪካ ህብረት ፕሬዝዳንት መሐመድ አሊ የሱፍም እንዲሁ በዚህ ሰርግ ላይ ሀገሩ ሁሉ እየተነጋገረ ያለው ስለነዚህ የኃላፊ የባለስልጣን ልጆች ሰርግ ስነ ስርዓት ነው። ከሰሞኑም እንግዲህ የጀነራሎቹ ልጆች ሰርግ ስነ ስርዓት መነጋገሪያ እንደነበረ የሚታወቀው ጉዳይ ነው። አሁን ላይ እንግዲህ ወርቅነህ ገበየሁ ለሁለተኛ ጊዜ በኢጋድ የኃላፊነት ቦታ ላይ እንደሚገኝ ይታወቃል። ዶክተር ወርቅነህ ገበየሁ የኦህዴድ ምክትል ሊቀመንበር በመሆን እስከ ተወሰነ ጊዜ ድረስ አገልግሎ እንደነበር ይታወቃል። የፌዴራል ውጭ ጉዳይ ሚኒስትርም እንደነበር ይታወቃል። ከዛ በኋላ እንግዲህ የኢትዮጵያ ጠቅላይ ሚኒስትርም ይሆናሉ ተብሎ ተገምቶ ነበረ። የመጀመሪያና ሁለተኛ ዲግሪያቸውን በፖለቲካል ሳይንስ በውጭ ግንኙነት በአዲስ አበባ ዩኒቨርሲቲ ማጠናቀቃቸውን የህይወት ታሪካቸው ያሳያል። እንግዲህ እንደሰማችሁት ነው ማለት ነው። የኬንያውም ሳይቀሩ ማለት ነው ብዙዎች ተሰብስበው ባለስልጣናት ባሉበት ድል ባለ ሰርግ ጋብቻቸው ተከናውኗል ማለት ነው። በጣም ደስ ይላል። የአብርሃም የሳራ ያድርግላቸው። መልካም ጋብቻ ሁላችሁም ተመኙላቸው ማለት ነውና ደስ የሚል ነው። እንግዲህ ያው ሲያገቡ አገቡ ሲፋቱ ተፋቱ ማለት ደግሞ የኛም ስራችን ነው። እኛስ ምን እንስራ እና የሽምግልናም እንግዲህ እንዴት እንደነበረ የሽምግልናውንም አሰማችኋለሁ። መጀመሪያ ላይ ሽምግልናው በምን እንደነበረ በአባገዳዎች የሀገር ሽማግሌዎች ልጅቷ ቤተሰብ ቤት ሂደው ሽምግልና አድርገው እንደነበረም ተነግሯል ማለት ነው። ለማንኛውም ደስ ይላል። ያው እኛ እንግዲህ ማሙቅ ስራችን ነው ያው እንደተለመደው ማለት ነው። ዋው ያስባለ ነው። ሰሞኑን እንግዲህ አነጋጋሪ የሆነ ሰርግ ነው የሆነ እዚህ ጋር በፎቶ እንደምታዩቸው የተለያዩ አሉ። እንዲሁም በባህላዊ ነው። ይሄ የሚሆነው ደግሞ በአዲስ አበባ ፓርክ ነው ሰርጉ እየተደገሰው ማለት ነው። እሁድ ለት ነው ይሄ እየተደረገው እንደተጣመሩ የወጡት መረጃዎች ያሳያሉ። እና በጣም አስገራሚና በርካቶች ደስ ያላቸው በጣም የሚገርም ባህላዊም የተለያዩ ትዕይንቶች የታዩበት ሰርግ እንደሆነ ጭምርም ነው። ፈረሰኞች የተገኙበትም ሁኔታም የተፈጠረው ነው በዩኒቲ ፓርክ ላይ በጣም ለየት ያለ ሰርግ እንደነበረ ጭምርም ነው። ዶክተር ወርቅነህ ገበየሁ የመንግስት ባለስልጣን እንደሆኑ የወጡት መረጃዎች ያሳያሉ። በአንድ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ ባለውለታዬ ናቸው በማለትም እሳቸውን ወደ አሜሪካ ባቀኑበት ሰዓት ላይ ማሞካሸታቸው የምታወስ ነው። ታዲያ የዶክተር ወርቅነህ ገበየሁ ልጅ አማኑኤል ነው እንግዲህ አብራሪ ነው። የኢትዮጵያ አየር መንገድ ላይ የአውሮፕላን አብራሪ እንደሆነ ጭምርም ደግሞም ካፒቴን መሀሌት ተረፈም እንደዛው አብራሪ እንደሆነች ጭምርም ነው የወጡት መረጃዎች የሚያሳዩት። እነዚህ ሁለቱ የአንድ ሙያ ባልደረባ የሆኑት መጣመራቸው በርካቶችን እያስገረመና እያነጋገረ
ካለው ክስተትም ነው። ሰርግ ስነ ስርዓታቸው በጣም አስገራሚና አስደናቂ እንደሆነ ጭምርም የወጡት መረጃዎችን በማስመልከት አጠቃላይ ዛሬ ሰርጋቸው እንደተፈጸመ በብዙ ሚሊዮን በጀት ተመድቦ እንደተፈጸመ ጭምርም የደረሱን መረጃዎች ያሳያሉ። እጅግ አስገራሚ እና መልካም ጋብቻ በሏቸው። እንግዲህ በጣም ደስ በሚል ሁኔታ ነው እንደሰማችሁት። ሁሉንም ነገር እያስገባውላችሁ ነው። ስለ ሽምግልናው ማስገባላችኋለሁ። ሽምግልናው እንዴት እንደነበረ እነማን ሽምግልናው ላይ እንደተገኙም እዚህ ጋር አስገባላችኋለሁ ማለት ነው። እና ሰላማችሁ እየብዛልኝ። ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። መልካምነትን ለራስ ነውና መልካም ነገር ተመኙላ መልካም ነገር ተመኙላቸው ማለት ነው። ለነዚህ ወጣቶች እንቁ የኢትዮጵያ አየር መንገዶች ማለት ነው። ደስ ይላል፣ መታደል ነው እና ያለው ማማሩ አይደል የሚባለው። ሌላ ምን ይባላል? ያለው እንደዚህ ድል ባለ ሰርግ ደግሱ ልጁን ይድራል ማለት ነው። እንግዲህ በብዙ ሚሊዮን እንትን ያለበት ነው። አዎ ቢያደርጉም አንደኛ ደስ ያለኝ ነገር በኢትዮጵያ ውስጥ በመሆኑ በበዓላቸው በኢትዮጵያ ላይ ማድረጋቸው ሰርጋቸው ደስ ይላል። ምክንያቱም ዘመድ አዝማች፣ ወዳጅ ጎረቤት ያሳደገ ሕዝብ ባለበት አገር ውስጥ ሰርግ ሲደገስ ደስ ይላል። አንዳንዴ እኮ ብር ያላቸው ሰዎች ውጭ ላይ ነው ሰርጋቸው ማድረግ የሚፈልጉት አደለ። እነዚህ ደግሞ እንግዲህ ብዙ ነገር ማድረግ የሚችሉ ናቸው። ብዙ ሀገር ማድረግ የሚችሉ በጣም ብዙ ብር ያላቸው ናቸው። እንኳን በእነዚህ አክል ይቅርና አነሳ ያለ ብር ያላቸው ራሱ ዱባይ ሂደን ሰርጋችን ካላደረገን እንደዚህ ሌላ ቦታ ካላደረገን ወላጆች አሳድገው ወልደው አሳድገው ድረው ማይኩሉበት ዘመን በደረስንበት ሰዓት እነዚህ ሰዎች ደግሞ እነዚህ ልጆች በሀገራቸው ላይ በበዓላቸው ይሄን ሰርግ በማድረጋቸው በጣም ደስ ብሎኛል። የተለያዩ ባህላዊ ሙዚቃዎች አሉ። ኦሮምኛ፣ ትግረኛ፣ አማርኛ የተለያዩ ሙዚቃዎች አሉ። ያው ማስገባት አይቻልም። ለዛ ነው ላችኋለሁ። እና ደስ በሚል ነገር እንግዲህ አግብተዋል፣ ተጋብተዋል ማለት ነው። ደስ ይላል። እንደ ባህላችን ሽማግሌ ልከው በወግ በማረግ መዳር በጎረቤት ባሳደገ ሕዝብ በጣም ደስ ይላል። እና በነገራችን ላይ አድናቂያቸው ነኝ። ለምንድን ነው ያደነቅሻቸው ካላችሁ በሀገራቸው ላይ ሰርጋቸውን በማድረጋቸው። ስንት ወጣጤዎች አሉ አይደለ እንዴ ዱባይ ሄደን ካላደረግን ሰርጋችን ትንሽ ያውም ኪሳቸው በደንብ ያልሞላ በእውቀትም ሆነ በገንዘብም ሆነ ከነዚህ እኩል ያልሆኑ ሰዎች ራሱ ከሀገራችን ወጥተን ነው ሰርጋችን የምናደርገው። ዱባይ ላይ ነው፣ ቱርክ ላይ ነው፣ ምን ላይ ነው እያሉ የሰርግ ቦታ ራሱ መርጠው ወልዶ ያሳደጋቸውን ህብረተሰብ ትተው በፈረንጅን ብልጭልጭ ነገር እየሄዱ መጋባት ይወዳሉ ማለት ነው። ይሄ ትክክል አይደለም ብዬ ነው ማስበው። የትም ሀገር ካላችሁ ሰርጋችሁን ኢትዮጵያ ላይ ብታደርጉት ደስ ይላል፣ ገንዘብ ካላችሁ። ምክንያቱም ጎረቤት አለ፣ ያሳደጋችሁ አለ። እውነቴን ነው ምላችሁ። ብዙ ነገር ያደረጋችሁ ሰው ደስ ይለዋል ስለ እናንተ ማለት ነው። ወላጆች ብቻ አይደሉም። እና እንደዛ ቢሆን እላለሁ። ምንም ገንዘብ ቢኖራችሁ ውጭ እየወሰዳ የውጭ ሀገር እየሄዳችሁ ሰርጋችሁን ባታደርጉ፣ በቃ ሀገራችሁ ላይ ብታደርጉ። እነዚህ ሰዎች ማለት በጣም ብራሞች ናቸው። እንግዲህ ሁለቱም የአውሮፕላን አብራሪዎች ናቸው። እኩል ደሞዝ ያላቸው፣ እኩል ስራ ያላቸው ናቸው። ግን ሁለቱም ሰርጋቸውን በወዳጅ በዘመዶቻቸው በቤተሰቦቻቸው መካከል ላይ ተወልደው ባደጉበት በኢትዮጵያ ምድር ላይ ነው ያደረጉት። ግን እነዚህ ዱባይ ሂደን፣ ቱርክ ሂደን፣ የተለያየ ቦታ አሜሪካም ሂደን እንጋባ ማለት ይችላሉ። ምክንያቱም ሁሉ ነገር አለ ማለት ነው በእጃቸው ስለሆነ። ግን ደስ የሚለው ኢትዮጵያ ላይ በማድረጋቸው በጣም አከብራቸዋለሁ፣ በጣም አደንቃቸዋለሁ። ውለዱ፣ ክበዱ፣ መልካም የትዳር ዘመን ይሁንላችሁ እያላችሁ መርቋቸው፣ ጥሩ ነገር ተመኙላቸው። የሀገራችን ኩራት ናቸው፣ የሀገራችን እንቁዎች ናቸው፣ ጀግኖች ናቸው። ሀገርን የሚያገለግሉ ስለሆኑ ማለት ነው።